አዶናይና ጆኒ ፍቅር ጀምረዋል። እረ ወዶች ወዴት እየሄድን ነው? እስከ ዛሬ ዝርዝር ዜና አቀርብላችኋለሁ። ቪዲዮውን እስከ መጨረሻ እንድትከታተሉ በትህትና እጠብቃለሁ። ሰላም ሰላም፣ የሪች ፍቅር ኢንተርቴይንመንት ተከታታይ እንዴት ናቸው? ሁላችሁም ሰላም ናቸው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ወደዚህ ቻናል ተቀላቀሉ። እንዲሁም ዛሬ አዲስ መረጃ፣ ትኩስ መረጃ ሶሻል ሚዲያው እንደምናየው ይዤላችሁ መጥቻለሁ። የዛሬ ዜናችን ስለ ታዋቂውና ቲክቶከር ፌመሱ ተወዳጁ በኢትዮጵያ ሕዝብ ወይም ወጣቶች ውስጥ ያለው ድንቁ የሆነው አዶናይ ብርሃነ ገብረ ሚካኤልና እንደሱም ደግሞ ጃኒ የቲክቶከሯ ጃኒ ቀበጧ ደስ የምትለው በራሷ ስታይል በራሷ ማንነት የምትሄደዋ ድንቋ ሴት ቲክቶከር ጃኒን ይዤላችሁ መጥቻለሁ። እንደምታዩት ወይም ደግሞ እንደምትከታተሉት በአዶናይም ፔጅ ሆን በሌላ ፔጅም እየተቆራረጡ ከሚመጡት ቪዲዮዎች ጃኒና አዶናይ የሚያደርጉት ሪያክሽን ወይም ደግሞ የሚለቁትን ቪዲዮ ትንሽ ለህዝቡም ግራ ያጋባል። ብዙ ሰው አፍቅሯታል፣ ይወዳታል፣ ፍቅር ላይ ናቸው። ብዙ ሰው ደግሞ አብሮ ስለተሳሉ አብሮ ስለተጫጩ ወይም ደግሞ ጊፍት ስለሰጠላት ፍቅር ላይሆን ይቻላል ይላለሁ። እኒህ ደግሞ በደንብ አጣርቼ ለምን ህዝቡ ይጨነቃል ይፋ አላርግላችሁም በማለት ይሄ ይዤላችሁ መጥቻለሁ። እንደምትመለከቱት አዶናይ ከካናዳ እንደመጣ በቅርብ ወደ ሀገር ቤት እንደገባ አሁን ደግሞ ለሴት ልጆች እንደዚሁም ወጣቶች ለተቸገሩ ሰዎችን አንተ ጎበዝ ልጅ ነህ፣ አንተ ቆንጅዬ ነህ፣ አንተ በራስ መተማመን አለበት፣ የሰው አስተያየት አጠብቅ፣ ስግጥ ፍምስ በል እያለ ሰዎችን እያሰገጠ ወይም እያስፈመሰ ያለ ድንቅ ቲክቶከር ከጃኒ ጋር ፍቅር እንደተጀመረ ሹክሹክታ አለውና እኔ ደግሞ ለፍቼ ባጣራሁት ነገር ጃኒ ትመቸኛለች፣ ግልጽ ናት፣ እሰራ አሪፍ ነው፣ የሚወጣባት ነገር የለም፣ ቆንጆዬ ናት፣ ለየት ያለ ነገር አላት ብሎ ስለ እሷ ቪዲዮ ሰርተ ነበር። እንደ እሷ ሁሉም ሰው የሚያደርገው ስታይል አትጠቀሙ፣ የራሳችን ወይም ደግሞ የራሳችሁ ስታይል ተጠቀሙ እንደ ጃኒ ብለዋል። ጃኒ አለባበሷ፣ ፀጉር አስተሳሯ፣ የፀጉር ዲዛይን ወይም ደግሞ ሜካፕ ስል ሳይቀር የሆነ ለየት ያለ ነው። ሁላችንም እንደምናውቀው ትንሽ ወጣ ያለ ነው እና እንደዛ ሆኖ እሷ አሁን ትመቸኛለች ብለው ገልጠዋል። በዚህ አጋጣሚ ግን ወንድ ልጅ እንትና እኮ ትመቸኛለች እንዲህ ካለ ይወድጃታለሁ፣ አፍቅሪያታለሁ ማለት ነው። ያን አፈቅርሻለሁ ለማለት ባበሻው አትጠብቁ ሴቶች። ለማንኛውም እሷም እንዳለችው አከባበረን የሆነ ለሰው ያለህ አጠያይቀና አከባበርክ አነጋገርክ ይመቸኛል ብለዋለች። እዚህ ካሜራ ላይ እንደዚህ ካለው ከጀርባ ምን አለ? ያው እነሱ ስለማያውቁት በዚህ ጉዳይ ግን በቃ ተፋቅረዋል ብለን ደምድመናል። እኔም ደምድሜያለሁ። ተፋቅር እሷም እንደሚመቻትና አሪፍ ሰው እንደሆነ ገልጣለች። እሱም እንደዛ ሰው ያን ከተገላለጹ ወይም ከተመቻቹ ፍቅር ላይ የማይግባቡት ነገር ስለሌለ እነዚህ ጥንዶች ናቸው ብለን ደምድመናል። ግን እኔ ግርም ያለኝ ድንቅም ያለኝ አዶናይ ማለት ነው። መኪና እያመለጠች ነው። አንተ ከጀኒ ጋር እንደዚህ ስትላላስ መኪናው ትሄድ እንዴ? የትግራይ ህዝብ በአንተ ተጨንቀዋል። ያንተ የኢትዮጵያ ሙሉ ህዝብ ሙሉ ባልን እንኳን ከግማሽ በላይ የኢትዮጵያ ህዝብ አዶናይ መኪና መብላት አለባት ብሎ ተጨናንቀዋል። አንተ ግን የመኪና ችግር የለኝም ብለክ ነው ወይስ ከመኪና ጃኒ ትበልጠኛለህ ብለክ ነው? አልገባኝም። እስካስረዳኝ። መኪናው አንተ መብላት አለብህ ብሎ ህዝብ ተጨንቀዋል። አንተ ግን ከመኪና ይልቁ የሰውን ፍቅር ያስደስተኛል፣ ከሁሉም ሰው ደግሞ የበለጠ የጃኒ ፍቅር አስደስቶኛል፣ መኪና አልፈልግም ያልክ ነው። እኛ እኮ ተጨንቀናል። አዶናይ አንድ ነገር በል እንጂ ምን ነው
ምነው ወንድም አለ። ለማንኛውም እወዳችኋለሁ። ፍቅር ምነው ጽምድ ብትሆኑም ብትጻመዱም ያው አሪፍ ይወጣላችኋል ብዬ ተስፋ አድርጋለሁ። ግን የኢትዮጵያ ሕዝብ እንዴት ዝም አላችሁ አላውቅም። በብሔር አለያችሁም። ጄኒ ይወድሻል ማለት ነው። ወይም ደግሞ አድኔ እንደሆን ወርዶ ኢትዮጵያዊ ነው ብለ ህዝብ አምኖ ተቀብለዋል። ለዛ ነው የወደደት። ጄኒም እንደዛ በትግራይ ህዝብ ተወደሻል ማለት ነው እንጂ እንደምታውቁት አሌክስ እና ዴዚ ብዙም አልተቀበለውም። ሌላ ማን ነበር ከዚህ በፊት በብሔር የተጋቡ ብዙ ጊዜ እና ለማንኛውም ቀጣይ ቪዲዮ የስለ አዶናይ ፈትፍቼ እስከማመጣላችሁ ሰናይ